قد قال قولا عظيما ማለት ነው ብሏል። ووضع نفسه في رأيه واستحسانه على غير كتاب ولا سنة موضعها في أن يتبع رأيውን ወይም ደግሞ ስሜቱን ተከትሏል ማለት ነው የሚል ነው። ስለዚህ ኢማሙ ሻፊዒ ኢስቲህሳን አይቻልም ብለው ያሉበት ጉዳይ ምን ለማለት ነው የተፈለገው? ቁርአንና ሐዲስ ላይ መሰረት የሌለው ነገር ነው፣ ያንን ነገር ነው ባጢል ነው ያሉት እንጂ ራሳቸው ኢስቲህሳን አድርገዋል። ምን አድርገዋል ሲባል አንደኛው ማስረጃ የሚመጣው ምንድነው? ቁርአን ላይ በቁርአን ይዞ ተግሊዘል አይማን ወይም ደግሞ መሐላዎችን የበለጠ እንዲጠነክር ቁርአን ይዞ መማል ይቻላል የሚል ንግግር ራሳቸው ስለተናገሩ ማለት ነው። ይህንን ሂደት የምናይበት ብዙ ማስረጃዎች አሉ። ስለዚህ የተፈለገበት ምንድነው? አነ ሙራደው ኢስባቱል ሁክሚ ቢተሸሂ ሚን ገይሪ ደሊል ሸርዒ ሸሪዓ ማስረጃ ሳይጠቀም መናገር የሚለው ጉዳይ ላይ ነው። ይህ ጉዳይ ደግሞ ሸሪዓ ደረጃ መሰረት የሌለው ከሸሪዓው ከሌለ እዚህ ላይ እኮ ቢድዓ ዶላላ እንደሚባል ሁለታችን የሚያስቀምጥበት ሂደት ስላለ ማለት ነው። ሁለተኛው ደግሞ ሐዲስ ዒርባድ ኢብኑ ሳሪያን አንስተዋል። በሰፊው ልንሄድበት እንችላለን። ሐዲስ ዒርባድ ኢብኑ ሳሪያን ኢማም አሻፊዒ ግን ያሉት ላይ ፈቀድ ሸረዐ ነው የሚል ቢተኽፊፍ ነው የተገኘው የሚልም ንግግር ያስቀምጣሉ። ይህ ሁሉ በአጠቃላይ ፊል ዐጣር ፊ ሐሸቲ ዐለል መሐሊ ጀምዕ ጀዋሚዕ ላይ የተቀመጠ ነው ማለት ነው። ወከዛሊክ ቃለ ኢብኑል ዐረቢ ፊል መሕሱል 131 እና 132 ኪታባቸው ፈልዑሙም ኢዘ እስተመረ ወልቂያሱ ኢዘ ጠረደ ፈኢነ ማሊከን ወአቡ ሐኒፋ የራያኒ ተኽሲሰል ዑሙም ቢአይ ደሊልን ካነ ዛሂረን አው መዕነን ብለው ያስቀመጡ ነው። ወይስተሕሲኑ ማሊኩን አን የኹሶ ቢልመስለሓ ኢማም ማሊክ ቅድም ካነሱት አኳያ በመስለሓ ግን ኢስቲሕሳን ያደርጋሉ ይላሉ ማለት ነው። መዝሃባቸው ያ ስለሆነ ነው በማሊክ ጉዳይ ያነሱት ላይ ማለት ነው። አሁን ወደ ምን መለሳለሁ? ምናልባት ሰዓት የሚበቃኝ ከሆነ ሙሉ ጦሪቆቹን በማንበብ ማስቀመጥ ልሄድ እችላለሁ። ከመግባቴ በፊት ግን ዒርባድ ኢብኑ ሳሪያ ሐዲስ ላይ ያነሱ ቅድም አለ ቃል አልኻዲሚ ብለው ማለት ነው። ቃል አልኻዲሚ እንግዲህ ማናቸው? የሐነፊ ትልቅ ዓሊም ናቸው። በሪቀቱል መሕሙድያ የሚል ኪታብ አላቸው። የተወሰኑ ገጽ ነው ያነበቡት። ምናልባት ሼህ ያላነበቡ ክፍል አለ፣ እሱን ላንብብልዎት ምን እንደሚል ማለት ነው። ገጽ ካስፈለገ አንደኛው ጁዝ ገጽ 86 ላይ የተቀመጠ ነው። وعن الحنوي فالبدعة الرأي الذي لم يكن له من الكتاب ولا من السنة سند ظاهر أو خفي مستنبط لنا أتاش لا من ورلو فالبدعة الحسنة إلى بدعة الحسنة مالت لا بد أن تكون على أصل مسرت يالله مهنا اللبت وسند ظاهر أو خفي مستنبط سند يالله مسرت يالله نو مالو بقلص مهنا እንዲሁም ደግሞ خفي የሆነ ሙስተንበጥ የሆነ ማስረጃ ያለው ነው ይላሉ ማለት ነው። ይሄ ከዚህ አኳያ ነው እሳቸው እየተናገራሉ። ስለዚህ ቢድዓ ሐሰና ተብሎ የሚባለው ማስረጃ ያለው መሆኑን የሚያሳይ ነው የሚለው ንግግር አንድ ሊገለጽ ይገባል ማለት ነው። ይህንን ነው መሰረት ልናደርግ የሚገባው። ሌላኛው ደግሞ ከእንትን አኳያ ያነሱት ላይ አንድ እንደውም ኪታብ ጠቁሜዎት ነበር፣ ምናልባት አልያዩትም እንጂ ሂዋሩ መዓ ሸይኽ አልአልባኒ የሚል ኪታብ ነው። እሱ ከታላይ ፊ ሙናቀሸቱል ሐዲስ አልዒርባድ ኢብኑ ሳሪያ 202 ገጽ ነው። እንግዲህ ሙሉውን ማንበብ አስቸጋሪ ነው፣ ወላኪን ግን የተወሰኑት ነጥቦችን ነካ አድርጌ ላነብልዎት እችላለሁ ማለት ነው። ጀምዑ ጡሩቅ ላይ ሁሉም ጦሪቃ ላይ የመጣውን ላንብላችሁ እችላለሁ። ኡሲኩም ቢተቅዋላሂ ወሰምዑ ጧዓ ፈኢነ ዐብደን ሐበሽየን ሙጀደዐን የሚል አለ። ፈኢነሁ መን የዕሽ ሚንኩም ፈሰየረ እኽቲላፈን ከሲራ። ከዛ በኋላ ብዙ አይነት ልዩነቶች እንደሚመጡ ነቢያችን ከጠቀሙ በኋላ ምን አሉ? ፈዐለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን አልመህዲይን ሚን በዕዲ ፈተመሰኩ ቢሃ ወዐዱ ዐለይሃ ቢነዋጂዝ ይላሉ። በቀንጣጣችሁ ነክሳችሁ ያዙ የሚለውን ሐዲስ ያስቀምጡና እዚህ ላይ የመጀመሪያው ጦሪቅ ላይ ምን መጣ ሲባል አልወሊድ ብን ሙስሊም የሚባለውን የመጣው አን ሰውሪ ብን የዚድ አን ኻሊድ ብን መዕዳን አን ዐብድራሕማን ብን ዐምር አሱለሚ وقتله وحجر بن حجر الكلعي عن العرباد بن سارية يمتى ومن زقبوتان سيبال أحمد أخرجه إمام أحمد أبو داود أبي عاصم في السنة وابن محبان نزي زقبوتن ما سردات كلا. ولتنيا رقمه أبو عاصم الضحك بولتنيا من قريب متى مالتنا. سوستنيا عيسى بن يونس من قر لاني متى. عرضتنيا رقمه عبد الملك بن الصباح ميلنو. أمستنيا من قدم بقية من الوليد نو يمتى. سدستنيا عندهم الليث بن سعد بذا مسمر نمتى. سبتنيا عندهم عبد العزيز بن أبي حازم نمتى. ስምንተኛው ደግሞ አሰድ ኢብኑ ሙሳ ነው የመጣው። ዘጠነኛው ደግሞ ሰልማን ኢብኑ ሱለይም በሚለው መንገድ ነው የመጣው። አስረኛው ደግሞ ሙዓዊያ ኢብኑ ሷሊህ ምናልባት የምንፈጥረው ጊዜውን ለመጠቀም ያክል ነው። الطريق الحادي عشر 11ኛው ደግሞ በምን አይነት መንገድ ነው የመጣው? ሸዑብ አልአዘዲ በሚለው የመጣው። الطريق الثاني عشر 12ኛው ደግሞ ሃይዋ ሚን ሹረይህ በሚል ነው የመጣው። 13ኛው ደግሞ ሰዒድ ኢብኑ ዓሚር በዛን የመጣው። 14ኛው ደግሞ አቡ አልአሽሃብ ነው የመጣው። 15ኛው ደግሞ ኢክሪማ በሚል መንገድ ነው የመጣው። ጦሪቃው الطريق الثالث عشر 17 ነው ብያቸዋለሁ። 16ኛው ደግሞ አብዱላህ ኢብኑ አልዓላ በዚህ ነው የመጣው። 17ኛው አርጧት ኢብኑ አልሙንዚር ነው በዚህ ነው የመጣው። የመጀመሪያው ጦሪቀቱል ኡላ ላይ ልመለስ። አንደኛ ሒጅር ብን ሒጅር ፊ ኢስናድ አልዒርባድ ገይሩ አልወሊድ ኢብኑ ሙስሊም ነው ስማቸው፣ ሁለቱም ይለያያል ማለት ነው። ወይ ዚያደቱን ሻዝ የሆነ ወይም ደግሞ ያፈነገጠ የሆነ አቀማመጥ ነው ያለው ሊሙኻለፈት ፊቃት في هذه الروايه ፊቃት የሆኑ የመጡበትን ከዛ ጋር ስለሚጻረር ማለት ነው። ወረዋሃ ጀምዑን ለምሳሌ ሌሎች የዘገቡት ደግሞ አቡ ዓሲም አለ፣ ዒሳ ብን ዩኑስ አለ፣ ቅድም የጠቀስኩላቸው አብዱልመሊክ ብን ሶባህ አለ። እነዚህ ሁሉ በአጠቃላይ ለመዝኩር አሐዱ ሚንሁም ሒጅር ብን ሒጅርን አልጠቀሱትም ማለት ነው። ሙታቢዕ ለዓብድራሕማን ፊ ሐዲሲሂ
ሌላ ሐዲስ ተከትለው ማለት ነው። ይሄ መንገድ ነው ያለው። አንደኛው መንገድ በዚህ ይሰናበታል ማለት ነው። ይህንን ነው ማየት የሚጠበቅበት። ሌሎቹም መንገዶች ደግሞ ተመሳሳይ እንደዚህ አይነት ነገሮች አሏቸው። 17ቱን ማንበብ ይቻላል። ማለፍ አለፍ እያልኩ ላንበብ ላይ ሶስተኛውን አራተኛውን ሰነዶች ደግሞ እነዚህ ሰብር ብኑ የዚድ ላይ ነው የተጠቀሱት። በሌላ አምስትና ስድስተኛው መንገድ ደግሞ ሰብር ብኑ የዚድ ለመንፈሪድ ቢሃዲል ኢስናድ በዚህ ሰነድ እሱ ብቻውን አይደለም የመጣው በልቀርታ ባዋህሌ ሌሎች የተከተሉት አለ መንገዱ ላይ መሐመድ ብን ኢብራሂም ብን ሐሪስ አተሚሚ። ሰባተኛው መንገድ ላይ ደግሞ ኻሊድ ብኑ መዕዳን ተዘግቧል፣ ተጠቅሞበታል። ወህም ነው ወይም ደግሞ ሲዘግቡ ሰነዱ ላይ መስሏቸው የተጠቀሰ ነው መሆኑን ነው የሚቀመጠው ማለት ነው። ስለዚህ ሲቃ የሆነውን ወይም ደግሞ ጠንካራ የነበረው ማስረጃ የተቃረነ መንገድ ነው የመጣለት ማለት ነው። የት ላይ ይገኛል ከተባለ ፊት ተሕዚብ ላይ የተጠቀሰ ስለሆነ ማለት ነው። ማስረጃም እየጠቀስን ነው የምንሄደው። ሌላኛው ደግሞ 9ኛውና 10ኛውን ደግሞ ኻሊድ ብን መዕዳን አለ። ከማን ነው ያመጣው? ካን አብድራህማን ብን ዐምር ሱለሚ። ይህም ደግሞ የሕያ ብን ጃቢር አጣዒ አልሒምሲ ተከትሎ ነው የመጣው። በዚህ ላይ ደግሞ ሁለቱም ሲቃት የሆኑበት መንገድ ነው። ምን ግን የለውም ቅድም እንዳልኳችሁ ቅድም የጠቀሷቸውን ቃላቶች ሳያካትት ነው የመጣው ሰነዱ ማለት ነው። ሌላኛው ደግሞ 11ኛው ደግሞ የመጣበትን መንገድ ማየት ይቻላል። ወህም አለበት። ይህም ደግሞ ኢብኑ አብድራህማን አልአዘዲ የተቀመጠ ወሆ መጅሁሉል ሐል ሁኔታው ያልታወቀ ዘጋቢ ስለነበር የዘገበው ማለት ነው። እነዚህ ሁሉ በአጠቃላይ መንገዶች ሁሉንም እንግዲህ 202 ገጽ እያነበብኩ ካልቀጥልም ያ ሼኽ አጠቃላይ እነዚህ ሰነዶች የሚያሳዩት ምንድን ነው? ሰነዱ ላይ ምን እንዳለበት ነው፣ ضعيف እንደሆነ ነው የሚያሳየው ማለት ነው። ይህንን መንገድ ደግሞ ብዙ መንገዶችና ጦርቆች መጥተዋል። በየትኛው ጦርቅ እንደሚያስረዱ ግልጽ ነው የሚሆነው። ወላኪን ግን ምን ሐይሱ المعنى ግን የተወሰነ ቢወሰድለት ነገር ሊኖር ይችላል። እሱ ደግሞ ምንድነው አለይኩም ቢሱነቲ ወሱነቲ الخلفاء الراشدين ከተባለ ጥያቄ ማንሳት ይጠበቅብኛል። ምንድነው የሚሆነው? ዲኑ ሞልቷል ከተባለ በኋላ የመጣው እነዚህ ሱሐቦችና ወይም ደግሞ ትልልቅ የሰሩት ትልልቅ ሱሐቦችም እንዲሁም ደግሞ ከነሱ በታች ያሉትም ወከዛሊክ ደግሞ አትባዕ ታቢዒንና እንዲሁም ደግሞ ሱሐቦች የሰሩት ተግባር ምን ብለን ልንወስደው ነው ማለት ነው። እንቅድ ከመነሻውም እኛ ሙሸሪዕ ናቸው አላለም። በመጀመሪያ ደረጃ አልሙሸሪዑ ሙሸሪዕ የሚባለው ሻሪዑ ፊልሐቂቃ ሁወ አላሁ ሱብሓነሁ ወተዓላ ስለሆነ ማለት ነው። ስለዚህ ምንም አይነት መንገድ ስለሌለ በተሽሪዕ ጉዳይ እያወረን አይደለንም። አሁን እኮ ቅድም አነበብኩላችሁ መሕሙድ አልበሪቃ የሚባለው አልኻዲሚ የተናገሩ ምንድነው ቢድዓ ሐሰና የሚባለው ማስረጃ የተጠጋለት የሆነ ዛሂር የሆነ ኸፊ የሆነና ሙስተንበጥ የሆነ ማስረጃ ያለው ነው ብለናል። ስለዚህ እርስዎ ከዚህ ውጭ እያወሩ ከሆነ ቢድዓ ዶላላ የሚባለው ነው። እሱ ደግሞ ሁላችንም ቢድዓ ዶላላ ብለን የምንሐከመው ነው ማለት ምክንያቱም ሸሪዓውን የሚጻረር ስለሆነ። ነገር ግን ቢድዓ ሐሰና ልልም ካሉ ቅድም እንደውም በሪቀቱል ማሕሙድያን ከጠቀሱ አይቀር የኢማሙ አቡ ሐኒፋ መዝሀብ ላይ ትልቅ ዓሊም ናቸው አልኻዲሚ ቢድዓ ሐሰና ብለው አለ ብለው እየተናገሩ ነው ያሉት። ስለዚህ ቢድዓ ሐሰና አለ ብለው ከተናገሩ እርስዎ የጠቀሱት መረጃ ላይ የተወሰኑትን ክፍል ላይ ያነሱት፣ የተወሰነው ክፍል ደግሞ ቆርጠው ለምን እንዳስቀሩት ባይታወቅም ወላኪን ግን ቢድዓ ሐሰና አለ እያሉ ነው፣ ማስረጃ ያለው ነገር ነው፣ ቢድዓ ሐሰና እያሉ ነው ማለት ነው። ስለዚህ እርስዎ ይህንን ይቀበላሉ የሚለውን ጥያቄ ማንሳት ይጠበቅብኛል ማለት ነው። ኢንሻአላህ ጥያቄ ሌላውን ካላችሁ ደግሞ እንቀጥልበታለን። ሼክ በነገራችን ላይ ማቋረጥ ይችላሉ፣ የግድ መጠበቅ የለበትም። በመሀል አቋርጠው ሀሳብ መስጠት ከፈለጉ ቢልማዕሩፍ ማቋረጥ ይቻላል። ኢንሻአላህ መርሐባ። የኢማሙ ሻፊዒ በመጀመሪያ ደረጃ የኢማሙ ሻፊዒ ረሒመሁላሁ ተዓላ ቦታው ጠቅሼ ነበረ ኢስቲሕሳን ኪታቡ ሪሳላ ላይ ሪሳላ የኢማሙ ሻፊዒ እና ከዚያ ጋር ተያያዥነት ያለው ሰባተኛ ቅድም የጠቀስኩት ነው። የኢማሙ ሻፊዒ ረሒመሁላሁ ተዓላ ቃል በቃል ኢስቲሕሳን የሚለው ባብ አለ የለም ያው ኺላፎች ያሉ ሁኔታ ሆነው ግን ፊ አስል ኪታብ ያለው ቃለ هذا كما قلت والاجتهاد لا يكون إلا على مطلوب والمطلوب لا يكون أبدا إلا على عين قائمة تطلب بدلالة يقصد بها إليها أو تشبيه على عين قائمة وهذا يبين أن حراما على أحد أن يقول بالاستحسان إذا خالف الاستحسان الخبر والخبر من الكتاب والسنة قرآن حديث خلف الزلاي عند لا يعلنوا يمسلنيان የሙሐመድ አልኻዲሚ ረሒመሁላሁ ተዓላ ለምንድን ነው ያልጠቀስከው የምትለኝ እሳቸውም ከስር ያመጡት ያኒ ሐሰና ያሉት ማለሁ አስሉ ምን الكتاب والسنة ስለሆነ ከቁርአንና ከሐዲስ ካለኮ እንትኑ ላይ ኺላፍ የለንም። ግን ለምን لماذا يسمى بدعة بدعة نسبي إما بزمن وإما بمكان ካልሆነ በስተቀር አስል ካለው ቢድዓ የሚለው ለምን ይሰየማል ነው አንደኛ። ሁለተኛ የሱሐባዎች ንግግር አለይኩም ቢሱነቲ ወሱነቲ الخلفاء الراشدين ያሉት ነብያችን ሰለላሁ ዐለይሂ ወሰለም ኦሬዲ አስል አግኝቷል። እሱ ከነብዩ ዐለይሂ ሰላቱ ወሰለም እውቅና ስላገኘ እሱም ያለፈ ነው የሚሆነው። አራኡሁም ቀድሞ ገብቷል ነው ዲኑ ከመማላቱ አኳያ የነሱም ቀድሞ ገብቷል በሚል ነው የሚያዘው ኢንሻአላህ።
ማሻአላህ አሁን ጥሩ መጥቷል። ስለዚህ ቢድዓ ሐሰና ለሚለውን ተቀብለውልኛል ማለት ነው በማዕና ደረጃ እንኳን። ምክንያቱም ቢድዓ ሐሰና ማለት ማስረጃ ያለው ነገር ነው ብሎ ነው እንግዲህ ከኻዲሚ ጋር እያነበበው ከእርሱ ጋር ስለማይጣርሱ ማለት ነው ቢድዓ ሐሰና አለ ማለት ነው። ስለዚህ ቢድዓ የሚለው ቃል ከሆነ የጠሉት ችግር የለውም፣ የፈለጉትን ስም ሊጠሩት ይችላል። መሷሊህ አልሙርሰላ ቢሉትም ወይም ደግሞ ሱነተን ሐሰና ቢሉትም ችግር የለውም ማለት ነው። አላ ኩል ያህል ከስሙ አጠራር አኳያ አይደለም። በማዕና ደረጃ ግን ወሊላሂል ሐምድ ተስማምተናል ማለት ነው። ምክንያቱም ቢድዓ ሐሰና የሚባለው ማስረጃ ያለው ከሆነ ኸፊይም ቢሆን ሙስተንበጥም ቢሆን ወይም እነዚህ አይነት ማስረጃዎች የተደገፈ ከሆነ ነው ቢድዓ ሐሰና ተብሎ የሚጠራው የሚለውን ነገር ከወሰዱ ወሊላሂል ሐምድ ሀዛ በጣም ትልቅ ነገር ነው ማለት ነው። ስለዚህ ያ ጀማዓ እንግዲህ ከስር የምትከተሉ ወንድመቶቻችን በሌላ ቋንቋም ቢድዓ ሐሰና የሚባል ነገር ተቀባይነት ያለው መሆኑን ኸፊይና እንዲሁም ሙስተንበጥ የሆነ ማስረጃዎች ከገቡበት እንደሚያገልጽበት የተገለጸበት ስለሆነ ይሄ ትልቅ ነገር ነው፣ ትልቅ ውጤት ነው። ወሊላሂል ሐምድ ሼክ አብዱልአዚዝ በዚህ ጀዛኩሙላሁ ኸይረን ለማለት እፈልጋለሁ። ምክንያቱም ከዚህ ውጭ ሆነም ደግሞ እኛ አላልንምና ነው። ከዚህም ውጭ የሆነ ነገር ላይ እኛ ቢድዓ ሐሰና ይባላል ማስረጃ ሙሉ በሙሉ ሙስተንበጥ ሳይሆን የመጣለትን ዝም ብሎ ዲኑን የሚያፈርስ ከሆነ ቅድም ጠቅሷል ኢማሙ ሻጢቢ ቱዳሂ ሸሪዓ ማለት ሸሪዓን የምትስተካከል የመሰለች ከሆነች ሸሪዓን የሚያፈርስ ከሆነ ራሱ አዲስ ተሽሪዕ ከመሆኑ አኳያ እኛም አንቀበለው ማለት ነው። ይህንን ራሱ ተቅሪር ያደርጋል ኢብኑ ተይሚያ ማለት ነው። ይላሉ ወማ ኻለፈ النصوص فهي بدعة ضلالة باتفاق المسلمين መጅሙዕ الفتوى ኪታባቸው ላይ ቃል በቃል ነው ማነብላችሁ። ንሱሶቹን የተጻረረ ከሆነ ምን ይሆናል ማለት ነው? ቢትፋቅ المسلمين ኢትፋቅ አለበት ይሄ ምን እንደሆነ ضላላ እንደሆነ ማለት ነው። ስለዚህ አሁን ቢድዓ አሁን ይሄ ጉዳይ ላይ መጀመሪያውም ሐቂቂያ የተባለው ቢድዓ ላይ ሙሉ ሙሉ ማንኛውም ሰው የሚያወግዘው መሆኑን እኛ አልኢዕቲሳም ቢልኪታብ ወሱና እንድንመከተል መሆኑን የታወቀ ነው። ነገር ግን አንዳንድ ጉዳዮች ላይ ቢድዓ ሐሰና ስንላቸው ግን ዝም ብለን ተነስተን ከራእይ ወይም ከስሜት ቢተሸሂ ወይም ደግሞ ቢገይሪ ደሊል እንዳልሆነ እርስዎ ግልጽ ያደረጉ ጉዳይ ይመስለኛል። ስለዚህ ቢድዓ ሐሰና ብለዋል ማለት ነው። በሌላ ቋንቋም ቢሆን ቢድዓ ሐሰና የሚያሳይ ነው ማለት ነው። አሁን ይህ ከሆነ አንዳንድ ተግባሮችን በፍተሻ በማንሳት ነጥቦቹ ላይ መመለስ እንችላለን ማለት ነው። እኔ ትልቁ ጉዳይ የሚፈልገው እርስዎ የኔን ሐሳብ ሙሉ ሙሉ ይውሰዱ የሚል ጉዳይ አይደለም። ወላኪን ግን በሪቀቱል ማህሙድያን የሼክ አልኻዲሚ ከጠቀሱልኝ አኳያ ቢድዓ ሐሰና መኖሩን አስረግጦ የሚያሳይ ነው። ይሄ ወሊላሂል ሐምድ እስካሁን ተደብቆ የነበረውን መሻይኾቹ በዙልም እስካሁን ድረስ ያልታየው ገጽ ከመሆኑ አኳያ ትልቅ ነጥብ ነው የሚሆነው ማለት ነው። በእርሱ አንደበት መገለጹ በጣም ደስተኛ ነው ያደረገኝ ወሊላሂል ሐምድ ማለት ነው። ሌላኛው ደግሞ ኢስቲሕሳን ኢማሙ ሻፊዒ ያሉት ላይ ኢስቲሕሳን የሚባለው ቢገይሪ ደሊል ቅድም እንዳነበቡልኝ ቢገይር ደሊል ከሆነ ማንም ያለ ደሊል ወይም ደግሞ ሂዶ ማስረጃ የማያመጣለት ከሆነ አስል የማያገኝለት ከሆነ አስሉን የነበረውን እያፈረሰ ከሆነ ቢድዓ ዶላላ ስለሚባል እሱ ላይ ምንም አይነት ኺላፍ የለም ማለት ነው። ኺላፉ ያለው ልዩነት ያለው ምንድን ነው? ማስረጃ አቅርቤለታለሁና ይህ ነገር መልካም ነው ብሎ ያስቀመጥንበት ፖይንት ላይ ቢድዓ ሐሰና ተብሎ ይጠራል የሚባለው ጉዳይ ላይ ነው። ግን እርስዎን አልጫነውትም ቢድዓ ሐሰና አይደለም ካሉ ችግር የለም። መሷሊህ አልሙርሰላ ይበሉት፣ መሷሊህ አልሙርሰላ ቢሉትም ምንም ችግር የለም። ግን መሷሊህ አልሙርሰላ ሲሉት ግን መሷሊህ አልሙርሰላ ማለት መተንተን አለበት። መሷሊህ አልሙርሰላ ማለት ምን ማለት ነው? ቀጥተኛ ለዛ ጉዳይ ማስረጃ የሌለበት ማለት ነው። ኢስባትም በየስ በሚል ወይም ደግሞ ኖ በሚል ማስረጃ የሌለው ነገር ማለት ነው። የዛ ጊዜ እስቲንባት ተደርጎ ሁክም የሚቆምለት ከሆነ ምንም ችግር የለውም። ነብያችን ባያዙበትም ነብያችን ባይሰሩትም ይሄን ነገር ልንስማማ ይገባል። ምክንያቱም ቁርአን መሰብሰብን ነብያችን ሰብስበዋል አብረው አንልም አይደለ? ስለዚህ መሷሊህ አልሙርሰላ ብለው የሚጠሩ ከሆነ ሰብስቡ የሚል ትእዛዝ አልመጣበትም፣ አትሰብስቡ የሚል ክልከላም አልመጣበትም። ነገር ግን ከሸሪያው ዑሙም ውስጥ ሲገኝ ግን ራሳቸው ዑመር ኢብኑ ኸጧብ እንዳሉት ኸይር ነው ብለዋል። ኸይር ውስጥ የሚገባ ከሆነ ምንም ችግር የለውም፣ ተቀብለውታል ማለት ነው። ነብያችን ያልሰሩት ለመሆኑ ደግሞ አንዴ እዚህ ላይ ላስቆመውትና ቢድዓቱን ሐሰና ብለው የጠቀሱ ዑለማዎች ማለሁ አስሉን አስል ያለው ነውና ቢድዓቱን ሐሰና ማለታቸው ኢብትዳዕ ኒስቢ ወይም ደግሞ ቢድዓቱን ኒስቢያ ቢዘመኒን አው መካን እያሉ ነው የዑለማዎቹ ብሎ ብዬ እያልኩኝ ነው ኢንሻአላህ እኔ እንጂ ቢድዓቱን ሐሰና አለ ብዬ እያጸደቅኩኝ አይደለም። እነዚያ ያሉ ሰዎች ቢድዓቱን ኒስቢያ ልክ ከዑመር ብን ኸጣብ ረዲየላሁ ዐንሁ አርዳ ጀምሮ ቢድዓቱን ኒስቢያ ቢኒስበቲ ለዛሊከ አልመካን ነው ዒባራው እሱ ከተጠቀሙ ሌላ መሄጃ አለው እንጂ ማንኛውም ሰው በተለያዩ ዘመናት በተለያዩ ጊዜያት በተለያዩ ቦታዎች ምናልባት ወደ ምሳሌ ስንሄድ ምን ምንድናቸው ቢድዓ የሚለው እናያቸው ይሆናል ኢንሻአላሁ ተዓላ። ለተለያዩ አዳዲስ ነገራቶች ለመፍጠር የነዚህ ዑለማዎች ወይም ከሱሐባ ጀምሮ ያለ ሐሳብ ሊጠቀሙበት አይገባም። ቢድዓቱን ሐሰና ብለው የሚጠሩት አልኻዲሚም ይሆኑ ሌሎቹ ዑለማዎች ማለሁ አስል ኢማሙ ሻፊዒም ረሒመሁላሁ ተዓላ ኢስቲሕሳንን በሚጠቅሱ ጊዜ ማለሁ አስልን ኢዛ ለም ዩኻሊፍ ልእስቲሕሳኑ ልኸበራ ወልኸበሩ ምን ልኪታቢ ወሱና መሰረት ያለው ነው። ማንኛውም ሰው አይቃረንም እኮ ይሄ ከቁርአንና ከሐዲት
መሳዲሩ ተሽሪዕ የሚባሉ አራቱ ሙተፈቅ በይነ አልአኢማ ናቸው። ከዚያ ውጭ ያሉ እስትሕሳን እንደ መሳሊሑል ሙርሰላ አልዓደቱ ሙሐከማ የመሳሰሉ ቀዋዒዱል ፊቅህያና እንዲሁም ደግሞ ኡሱሉል ፊቅህ ላይ የተቀመጡ ያሉት ሙኽተለፍ በይነ አልአኢማ ወልዑለማ ናቸው። መሳዲር ከአራቱ ውጭ ያሉት ማለት ነው። በነዛ ተሂዶ ብልሙኽተለፍ የሚሆን ብልሙተፈቅ አስል ያለው ከሆነ እኔና እርሰው ብቻ ሳይሆን ማንኛውም ዓሊም ወይም ማንኛውም ጡላብ العلم እንደኛ አይخላለፍም ነው። ነገር ግን ቢድዓቱን ሐሰና ቢድዓቱን ሰይአ በሚል ሰድ ለዘራኢዕ ክፍተት የሚከፍት ነው። ቢድዓቱን ሐሰና ተብሎ በየቦታው የሚባል ያለው ለብዙ ሙሽኪላ እየከፈተ ነው። በዚሁ ላይ የሚሉት ካለ ይበሉና ኢንሻአላህ እኔ ሰዓት እንትን እያለብኝ ስለሆነ ሌሎች ፕሮግራም አሉኝ አፉ ትሉኛላችሁ ኢንሻአላህ። ወላሂ አልሐምድ ትልቅ ነገር ነው ሼክ አብዱልአዚዝ፣ ወላሂ በጣም ደስ ብሎኛል። ቢስሚላሂ ራህማን ራሂም። እንግዲህ ትልቅ ነገር ነው ያጸደቁልን። ምክንያቱም ቅድም እኮ በማዕና ደረጃ ነው ያጸደቁት ምልውት። ስለዚህ እኛም እያልን ያለ ነው አስል ያለው ነገር እስከሆነ ድረስ ያ ነገር ግን አስሉ ግን ነቢያችን ዓለይሂ ሰላቱ ወሰላም ቀጥታ ትእዛዝ ያላስተላልፉበት ቢሆንም ባይሰሩትም ባይተገበሩትም ቁርአን የመሰብሰብ ያክል ቅድም ደግሞ የሼክ መሐመድ አብዱል ወሃብ ምናምን ትችለውታለሁ ማለሁ አስሉ ሚነ ሸርዕ ከሸሪዓ ላይ ማስረጃ አስል ያለው ቢድዓዎችን ግን ችግር የለውም ብለን መጨረሻ ላይ ፈዛሊከ ሐሰን ያ መልካም ነገር ነው ብለው ነው እሳቸው የጠቀሱት። አላ ኩሊ ሃል ይህን የሚሉ ከሆነ ወላሂ አልሐምድ ትልቅ ነገር ነው። ቢድዓ ዶላላ እንዳለ ወይም ደግሞ ሸሪዓውን የሚያፈርስ ሸሪዓውን የሚስተካከል ነገር የመጣ ጊዜ ሙሉ በሙሉ እንደምናወግዘው፣ ምክንያቱም አዲስ ተሽሪዕ ስለሆነ ወይ ደግሞ ዲኑ የማይቀበለው ከመሆኑ አኳያ ማለት ነው። ነገር ግን ነቢያችን ዘመን ላይ ተሰራም ከነቢያችን ዘመን በኋላ ቢሰራም እንዲሁም ደግሞ ነቢያችን ባይሰሩትም እንኳን ሸሪዓው አስላለው ተብሎ ኸይር የሚጸደቅለት ከሆነ ይህ ነው ቢድዓ ሐሰና የምንለው እኮ። በጣም ወላሂ አልሐምድ ትልቅ ደስ ያለኝ ነገር የኻዲሚን ንግግር የሚቀበሉ ከሆነ ይህ ትልቅ ለውጥ ነው። ምክንያቱም ነገር ግን እኛም የምንቃወመው ነገር አለ። ለምሳሌ ማንኛውም ዶላላ የሆነ ነገር ተነስቶ አንድ ሰው ቢድዓ ሐሰና ቢለው አንቀበለውም። እኛ ጉዳያችን ቅድም ስም ላይ አይደለም ብለናቸዋልና ማለት ነው። ምክንያቱም አልዕብረቱ ቢልመዓኒ ወለይሰ ቢልአሳሚ ነው። በስሞች በሚጠራው ስም ላይ ሳይሆን ጉዳዩ ያለው ዒብራው ላይ ስለሆነ እዛ ውስጥ የሚካተተው ማዕናው ስለሆነ ማለት ነው። ይህ ደግሞ የዑለማዎችም እርስዎ መቀበላቸው ቀጥታ ማስቀመጣቸው ይህ በጣም የሚያስደስት ነገር ነው ወላሂ አልሐምድ። ስለዚህ ቢድዓ ሐሰና አለ ማለት ነው። ምን ካለው ብለን አስቀመጥን። ስሙ ጋር ለሚተጣላን ያለው አስል ያለው ከሆነ ሙስተንበጥ የሆነ ወይም ደግሞ ኸፊ የሆነም ዲላላም ቢኖረው ሙስተንበጥ የሆነ ከሆነ አስል ካለው ምን ይባላል ማለት ነው? ቢድዓ ሐሰና ይባላል ማለት ነው ዑለማዎቹ ያሉትን። ስለዚህ በተወሰነ መልኩ ተቀብለዋል ማለት ነው። ይህ ደግሞ ወላሂ አልሐምድ ትልቅ ነገር ነው ማለት ነው። እና ይህን ነገር ስለተቀበሉ ወላሂ አልሐምድ በጣም ደስ ብሎኛል። ምክንያቱም እኛ ለምሳሌ ይህንን ጉዳይ ለማስረዳት ነበር። ለምንድን እታች ያለው ሰው ሁሉ በአጠቃላይ አንዳንድ ነገር አስል ያለውን ነገር ሁሉ ቢድዓ ሐሰና ብለን ስንጠቅስ ምን ብለው ነው የሚያስቡ ሰዎቹ? ዲናውን እንዳፈረስክ ተደርጎ ይወሰዳል፣ በተለይ ማህበረሰቡ ዘንድ ማለት ነው። ይህ ደግሞ ትልቅ ለውጥ ሊደረግበት የሚገባ ከመሆኑ አኳያ ይህም ደግሞ በር የከፈተ እንዳይሆን ሰዱን ሊዘራዒ እንጠቀማለን እኛም። ምክንያቱም ማንኛውም በራሱ ቢተሸሂ እያመጣ ደሊል የሌለውን ነገር እየፈጠረ ቢድዓ ሐሰና ቢል አንቀበለው። ይህም ደግሞ ዑለማዎችንም ያልተቀበሉበት ጉዳይ ስላለ ማለት ነው። አንዳንድ ጉዳዮች ላይ በዚህ ጉዳይ ከሆነ ቢድዓ ሐሰና ይባላል። ሐታ ሞልድን እንኳን ለምሳሌ እንደ ምሳሌ ላንሳላችሁ። ኢብኑ ሐጀር ምንድን ነው ያሉት? እንዲህ አይነት ኸይር ነገር ካገኘ በኋላ ካለበት ነው ቢድዓ ሐሰና የሚባለው የሚል ነገር ብለዋል። ወኢላ ፈላ አለበለዚያ ግን አይሆንም ብለዋል። ወኢላ ፈላ የሚል ቃል አላቸው እዛው ላይ አልኢማሙ ሲዩጢ እንደጠቀሱት ማለት ነው። ስለዚህ እኛም እያልን ያለነው እኮ ዲኑን እያፈረስን አይደለም። አንድ አዲስ ነገሮች የተጀመሩትና የተደረጉ ነገሮች ሁሉ በአጠቃላይ አስል ያላቸው ናቸው፣ ከዲን የመጣላቸው ናቸው። ለዚህ ደግሞ ኦቶራይዝድ የሚያደርጉት ደግሞ በሰዓቱ ነቢያችን ስለሌሉ ሸሪዓ ነው ኦቶራይዝድ የሚያደርገው። ኦቶራይዜሽን የሰጠው ደግሞ ምንድን ነው? ማን ነው? ባለቤት የሆኑት ዑለማዎች፣ የሱና ባለቤት የሆኑት ሻሪሆቹ ዓሊሞቹ ናቸው። ያንን ሁኔታ የሚወስዱት ማን ነው? ለዛም ነው አዳዲስ ነገር ግን ማድረግ አይቻልም የሚሉ ሰዎች ላይ ተቃውሞ እናነሳው። ምክንያቱም ኢብኑ ተይሚያ ራሱ ምን ይላሉ? ሰዎች አዳዲስ ነገር ከጀመሩና ከፈጠሩ ይላሉ ኢስቲሕዳት ካደረጉ፣ ይሄ ደግሞ ኢቅቲዳእ ሲራጥ ሙስተቂም ላይ ነው። ከ100 ገጽ እስከ 104 ላይ ሙሉ ማንበብ ይችላሉ። ወሳኝ ፖይንቷን ብቻ ላስቀምጥ መሐል ሻሂድ ማስቀምጥበት ማለት ነው። ያ ነገር እንዳለ የሚያሳይ ነው። ምን ይላሉ? እንደዚህ አይነት ጉዳይ ከሆነ ወሃሁና ቀድ የጁዙ ኢሕዳቱ ማ ተድዑ ልሓጀቱ ኢለይህ፣ ሓጃው እንደሚያስፈልጉ አዳዲስ ኢሕዳት ማስቀመጥ ያስፈላጊ ነው አሉ። ቅድም በዋቢጥ ላይ ይችላቸዋለሁኝ ሰምቶኝ ከሆነ 3 ነገሮች አሉ። የመጀመሪያው ምንድን ነው? ኢሕዳት አዲስ ነገር መከሰቱ ብቻ ወዲያውኑ ቢድዓ ዶላላ ተብሎ ሁክም አይሰጥበትም። እኛም እያልን ያለ ነው ምንድን ነው? ሸሪዓውን ተከትለን ዲን በማስረጃ ነው የሚሄደው ብለን እያልን ስለሆነ ያለ ነው። እነዚህ ማስረጃዎች አንደኛ ኢሕዳት የተደረገበት ከሆነ ኢሕዳት ስለተደረገ ዳይሬክት ግን ቢድዓ ዶላላ አይባልም። ሁለተኛው ነጥብ ደግሞ ከዲኑ ውስጥ ነው ያለው፣ ይሄ ዲኑ ነው ራሱ ብሎ አዲስ ተሽሪዕ የሚያመጣበት ከሆነ እንዲሁም ደግሞ ማስረጃ ምንም የማይገኝለት ከሆነ ሶስቱን የጠቀለለ ጊዜኛ ቢድዓ ዶላላ ብለን እንጠራዋለን። ምክንያቱም ዲኑ ውስጥ የሌለ ነገር ይሄ ዲን ነው ብሎ ተሽሪዕ እያደረገ ስለሆነ ስለ ተሽሪዕ ደግሞ ማንም ያወራ የለም ማለት ነው። ነገር ግን አዳዲስ ነገሮችና ኸይር ነገሮች የተገኙ ከሆነ ግን ማስረጃ ካላቸው ግን ይሄ ቢድዓ ዶላላ ይደመራል።
ተስማማን ችግር የለውም። ወይም መሷሊህ አልሙርሰላ ብለው ይጥሩት ቢድዓ ሐሰና ብለው አይጥሩት ችግር የለውም። ምክንያቱም ቢድዓ ሐሰና ያላሉም አሉ፣ ቢድዓቱል ሙባሃ ይላሉ። ለምሳሌ ከልፈዩሚ ቢድዓቱል ሁዳ የሚል ጥያቄ የሚያነሱበታሉ። ቅድም ያነሱት ኢብኑ በጣል እነዚህን ስላን የምናነሳ ሱነተን ሐሰና ብለው የሚጠሩት አለ። ስለዚህ ወለይሰ العبرة بالاسامي ስሞቹ ላይ አይደለም ማለት ነው። ሐታ አልኢማም አሻጢቢ ራሱ ምንድነው የሚሉት ምንም ለየለም ለሙሻሐተ ፊል አሳሚ ይላሉ። በስም ላይ ምንም ለውጥ የለም ማለት ነው። ቢድዓ ለፍዘን ቢለው ማለት ነው። ወይን ካነ ማዕነን ግን እሳቸው እንደሚሉት ከሸሪዓ ጋር ይስተካከላል የሚል ዲፋይን ዴፊኒሽን ስለሰጡ ቢድዓን በዛ ልክ ስለሆነ የሚረዱት ምንም ችግር የለውም ብለዋልና በስም ደረጃ ማለት ነው። ይህንን ነው እኛም እያልን ያለ ነው ማለት ነው። ስለዚህ እስካሁን ድረስ ተቀብሮ የቆየው በተለይ መሻይኾች ዘንድ ብቻ ሳይሆን አሁን ሶሻል ሚዲያው ላይ የሚታየው አየሩን የበከለው ሂደት ይሄ ስለነበረ እርስዎ በዚህ አንደበት በመሻይኾቹ አንደበት ከመግለጽዎት አኳያ በጣም ነው ደስተኛ የሆንኩት። እዚህ ጋር ደግሞ ሁለታችንም ተስማምተናል ማለት ወሊላሂ አልሐምዱ። እንግዲህ የሚጨምሩ ነገር ካለ አብረን የምናየው ይሆናል። ወኢንሻአላሁ ተዓላ ወደ ቢድዕ ተብለው የሚባሉ ስንመጣ ሰፋ ያለ ጊዜ ስለሚያስፈልጋቸው በሌላ ጊዜ እናያቸዋለን። ሰዓት ይገድበኛል። አፉ ትሉኛላችሁ ኢንሻአላሁ ተዓላ። ወባረከላሁ ፊኩም። ጥሩ መርሐባ ይመስለኛል። ጨርሳችኋል ሁለታችሁም፣ እርግጠኛ ለመሆን